ጻፈው የመጀመሪያው እንትን ግጥሙን ራሱ ጀንበር የሚለው አብጂ እኮ ማረገው ነገር የለም ትላለህ። ቴዲዬ ጎበዝ ገጣሚ ቢሆንም ከአብጂ ጋር ተማክረው የሰራው የመጀመሪያው ብዬ ምንም አትፈርድብኝ ይባላል። ያለ እንደ ቴዲ ልብዬ እኮ ወይ በቃ ዝም ብለህ ከዛውንስ ማልችልም እንግዲህ ማስመሰል አሁን በጠዋቱ 11 ሰዓት ነው የሚለው። አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት እሷን ካለ በኋላ ዶክተር አብይ የሆነ መልስ ሰጠዋል። ለሱ ለማለት ሄደ እቺን ሳገናኛት እንደተመቸችኝ አጠይቁኝ። እሺ ዋቼት እቺ ገደቡ ይዋሉ ለልማት በከንቱ ፈሰዋ ለብዙ ሺህ ዓመታት ይምጡ ማዕድናት ለሀገራችን ጥቅም ሕዝቧም ታጥቆ ይስራ በተቻለ አቅም። አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት ከንጋቱን ያልከኝ ሄድሻ ምን ያልከኝ ነው? ከንጋቱን ያልከኝ ንጋት ማለት ነው፣ ግድብ ማለት ነው። አንደኛ ግድቡን ገድብ አልከኝ፣ ወንዞች ይገደቡ አልከኝ። እሺ አልኩ። ከዛ ከገደባችሁት በኋላ ሐይቁ ማን ትሉታላችሁ ብለህ ብትለው ንጋት በሉታል። ንጋት አሁን ከጠዋቱ 1 ሰዓት ማለት ንጋት ማለት ነጋ ማለት ነው። የኢትዮጵያ ህዳሴ የኢትዮጵያ ትንሣኤ ንጋት ወጋገን የሚታይበት ነው ማለት ነው። ቴዲ ይሄን ሲል አብይ ደግሞ ምን ብሎ ይመልስለታል? እንዲህ ይለዋል፣ ይህንን ሐይቅ ንጋት ብለነዋል። ንጋት ማለት ጎህ ሲቀድ፣ ንጋት ማለት ረጅሙ ጨለማ አልቆ ብርሃን ሲጀምር፣ የብርሃን ፍንጣቂ መታየት ሲጀምር ያለው ጊዜ ማለት ነው። ኢትዮጵያ አሁን ነጋላት። አሁን ጨለማው አበቃ። አሁን ምሽቱ ነጋ። የቴዲ ጋዜጣዊ መግለጫ በተሰረዘ ማግስት የተሰማው መረጃ ከ4 ዓመት በፊት በ50 ሚሊዮን ብር የተፈራረመውን ውል ለማፍረስ ከፍተኛ ገንዘብ መክፈሉ ነው። ከወዲሁ ተጠባቂ የሆነው የቴዲ አልበም መለቀቂያ ሰዓት ሲቃረብ በአንዳንድ አካላት በኩል ተቃውሞ ሲበረታበት አድናቂዎቹና ታዋቂ አርቲስቶች አጋርነታቸውን አሳይተዋል። ከተወዳጁ ወጣት ድምፃዊ ቬሮኒካ አዳነ እስከ አንጋፋው የጥበብ ሰው አብርሃም ወልዴ ለነቃፊዎቹ የመልስ ምት በመስጠት አጋርነታቸውን አሳይተዋል። ሰላም ጤና ይስጥልን ውድ የመሴ ቱዴይ ተመልካቾች እንደምን ከርማችኋል? ዛሬ አነጋጋሪነት ጠባቂ ስለሆነው ኢትዮሪካ የተሰማውን አዲስ መረጃ እናስደምጣችኋለን። ለመሆኑ ቴዲ ለማፍረሻ በርካታ ሚሊዮን ብር የከፈለበት ስምምነት የፈረሰው በሙዚቃው ይዘት ወይስ በሌላ ጉዳይ የሚለውንና አርቲስቶች ስለ ቴዲ ምን አሉ የሚለውን እናስደምጣችኋለን። ለውስን ደቂቃዎች አብራችሁን ቆዩ። በኢትዮጵያ የኪነ ጥበብ ዘርፍ ዛሬም ድረስ እጅግ ዝነኛ ሆኖ የዘለቀው በርካታ አድናቂዎች ያሉት አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ከዓመታት በኋላ አዲስ አልበም ነገ ይለቃል። ኢትዮሪካ የሚል ስያሜ የተሰጠው የቴዲ አልበም 5 ዓመት ገደማ የተደከመበት መሆኑ ታውቋል። ቴዲ ተጠባቂውን አልበሙን ለአድማጮቹ ለማድረስ ቀን ቆርጦ ሰዓታት እየተቆጠሩ ባለበት አጋጣሚ ኢትዮሪካ ከወዲሁ አነጋጋሪ ክስተት ሆኗል። አነጋጋሪ ካደረጉት ጉዳዮች መካከል ቀደም ሲል አልበሙን ለማሰራጨት የታሰረው ውልና ጋዜጣዊ መግለጫ መከልከሉ ጉዳይ ነው። ኢትዮሪካ አልበም ሰዋሰው መልቲሚዲያ በተሰኘው የዘፈን አቅራቢ ድርጅት በኩል ለሕዝብ ይደርሳል ተብሎ ቢነገርም ውሉ በመጨረሻ ሰዓት ፈርሷል። የቴዲና የሙዚቃ አቅራቢው ድርጅት ውል የተሰረዘበት አግባብ የተለያዩ ገጽታዎች እየተሰጡት ሲሆን ጉዳዩን ቀጥታ ከፖለቲካ ጋር እንደሚያያዝ እና በገንዘብ ምክንያት ነው የሚለው መረጃዎች በስፋት እየተሰራጩ ነው። ለመሆኑ ስምምነቱ ለምን ፈረሰ? የአርቲስቱ ማኔጅመንትና የሰዋሰው መልቲሚዲያ ኃላፊዎች ምንጭ ያደረገው የኢትዮፒካ ሊንክ የመዝናኛና የመረጃ የራዲዮ ፕሮግራም ውሉ በስምምነት የፈረሰው በስምምነት ነው። ስምምነቱ የፈረሰው በሙዚቃ አሰራጩና በአርቲስቱ በኩል ውል ውስጥ የተካተቱት አዳዲስ ጉዳዮች ልዩነት በመፍጠራቸው ተብለዋል። ሁለቱ አካላት ከ4 ዓመት በፊት ነው ስምምነት የተፈራረሙት።
ውሉን ለማደስ በነበረ ሂደት ግን አዳዲስ ሀሳቦች በመግባታቸው አለመግባባታቸውን ፈጥረዋል። ሰዋሰው በአዲሱ ውል ላይ ቀደም ያሉ የቴዲ አፍሮ ዘፈኖችን በሰዋሰው መተግበሪያ ላይ እንዲጫኑና ለዚህም በየዓመቱ የሚከፈል ገንዘብ በቅድመ ክፍያ ለመክፈል ፍላጎቱን ገልጿል። ይህ ሀሳብ ግን በቴዲ በኩል ተቀባይነት ሳያገኝ ቀርቷል። ከ4 ዓመት በፊት በተፈረመው ውል ላይ ከስልክ ድምፅ ማሳመሪያ የሚገኝ ገቢ ለሰዋሰው እንዲሰጥ የሚፈቅደው ስምምነት ማሻሻያ እንዲደረግበት በቴዲ የቀረበው ጥያቄ ከሰዋሰው ይሁንታ አላገኘም። ልዩነቶቹ ሊጠቡ ባለመቻላቸውና የአልበሙ መውጫ በመድረሱ ሁለቱም ወገኖች ውሉን በስምምነት አቋርጠዋል። ውሉ ሲፈረም ሰዋሰው ለቴዲ አጠቃላይ 50 ሚሊዮን ብር ለመክፈል ተስማምቶ ነበረ። የዚህንም ግማሽ 25 ሚሊዮን ብር በወቅቱ ተከፍሎ